ሁሌም ቲክቶክ ላይ ፖስት ስለምታረጉ ወይም ስለምታረጉላቸው ሶሻል ሚዲያ ማርኬቲንግን የሰራችሁት ማለት አይደለም። ታረሙ። ይህን ስህተት ብዙ ጊዜ አይቼዋለሁ። አንድ ሰው ስኬጁል አድርጎ ካፕሽን ጽፎ የተወሰኑ ቪዲዮዎችን ፖስት ያደርጋል። ከዛ ድንገት ራሱን ሶሻል ሚዲያ ማርኬተር ነኝ ሲል ታዩታላችሁ። ነገር ግን እውነታው ማርኬቲንግ ሳይሆን ማኔጅመንት ነው የሰራው። ሶሻል ሚዲያ ማኔጅመንት ኮንሲስታንሲ የሚፈልግ እንደ ኮንቴንት ካላንደር፣ ስኬጁል አድርጋችሁ ፖስት ማድረግ፣ ኮፒ መጻፍ፣ ኮሚኒቲ ማኔጅመንት፣ በተወሰነ መልኩ ሪሰርች እና የመሳሰሉትን ነገሮች መስራት። ሶሻል ሚዲያ ማርኬቲንግ የራሱ የሆነ ስትራቴጂ እና ታርጌቲንግ ያለው። እዚህ ላይ ማስታወቂያ ለምትሰሩበት ፕላትፎርም ከፍላችሁ ማስተላለፍ የፈለጋችሁትን መልእክት ለምትፈልጉት ሰው ብቻ እንዲደርስ የምታደርጉበት መንገድ። ጀስት ሾው አፕ ብቻ ሳይሆን እናንተን ይፈልግ ለነበረ ሰው ነው የምትታዩት። አንዳንዴ ፓወርፉል የሆነ ማስታወቂያ፣ ሪታርጌቲንግ ስትራቴጂ ወይም ሶሻል ሚዲያ ካምፔን ያስፈልጋቸዋል። ይህንን ስትሰሩ ነው ሶሻል ሚዲያ ማርኬቲንግ ሰራችሁ የሚባለው። ልዩነታቸውን ወቁ። አለበለዚያ የተሳሳተ ኦፈር ነው ያላችሁ ማለት ነው። ሶሻል ሚዲያ ማርኬቲንግ እና ማኔጅመንት ጠላቶች አድርጉ፣ ግን አንድ አይነትም አይደሉም። ቴንክ ዩ